ሰላም ጋይስ እንዴት ናችሁ? አነን ነኝ። ዛሬ ደግሞ በፓርት 2 የሜክ ሞዴል ኮርሳችን ላይ መተናል ማለት ነው። ዛሬ ደግሞ የምናየው ስለ ኪ ሌቭል ነው ማለት ነው። ስለዚህ በዚህ ሞዴል ሁለት ኪ ሌቭሎች አሉ ማለት ነው። ኪ ሌቭል ብለን የምንጠራቸው ሁለት ናቸው ማለት ነው። የመጀመሪያው አንሚቲጌትድ ፌር ቫልዩ ጋፖች ወይም ደግሞ አንሚቲጌትድ ጋፕ ወይም ደግሞ አንፊልድ ጋፕ የምንላቸው ማለት ነው። ይሄ ማለት ኖርማል ፌር ቫልዩ ጋፖች ማለት ነው። አንሚቲጌትድ ማለት ቴስት ያልተደረጉ ወይም ደግሞ መቶ ማርኬት ሚቲጌት ያላረጋቸው ጋፖች ፍሬሽ የሆኑ ጋፖች ምን እንላቸዋለን? አንሚቲጌትድ ወይም ደግሞ አንፊልድ ጋፖች ማለት ነው። ስለዚህ እነሱ የመጀመሪያ ኪ ሌቭሎች ናቸው ማለት ነው። ሁለተኛው ኪ ሌቭላችን ደግሞ ኢንተርሚዲየት ሃዮች ወይም ደግሞ ኢንተርሚዲየት ሎ ነው። ይሄ ደግሞ ማለት እንዴት መሰላችሁ? የመጀመሪያው ፍሬሽ ነው ብያቸዋለሁ። ምንም ተች ያልተደረገ ሚቲጌት ያልተደረገ ጋፖች ናቸው። ሁለተኛው ላይ ግን ስንመጣ ሚቲጌት የተደረጉ ተች የተደረጉ ጋፖች የነሱን ሃይ ነው የምንጠቀመው ወይም ደግሞ ሎ ነው የምንጠቀመው ማለት ነው። ይሄኛውን ትንሽ ግራ ሊያጋባችሁ ይችላል፣ ግን እዚህ ጋር በአንድ ኤግዛምፕል ላሳያችሁ። ለምሳሌ ማርኬት እንዲወጣ እንበል። ልክ እንዲህ ሲወጣ እዚህ ጋር ያለች ለምሳሌ አንድ ፌር ቫልዩ ጋፕ ተጠቅሞ ይወጣው እንበል። ልክ እቺን ፌር ቫልዩ ጋፕ ተጠቅሞ ሲወጣ እዚህ ጋር ያለችውን እቺን ልክ ሚቲጌት ሲያደርግ የሰራትን ሎ እቺኛው ምን እንላታለን? ኢንተርሚዲየት ሎ እንላታለን ማለት ነው። በተቃራኒው ደግሞ ይሄ ላጥፎና በተቃራኒው ደግሞ እንደዚህ እየወረደ ያለ ማርኬት እንደዚህ እየወረደ ከሆነ ልክ እዚህ ጋር ማርኬቱ ልክ እዚህ ጋር እቺን ፌር ቫልዩ ጋፕ ተች ያደርግልን አንድ ፌር ቫልዩ ጋፕ እቺን ሚቲጌት ሲያደርግልን የሰራትን ሃይ ማለት ነው። እቺኛዋን ሃይ እዚህ ጋር የሰራትን እቺን ሃይ ምን እንላታለን? ኢንተርሚዲየት ሃይ እንላታለን ማለት ነው። ስለዚህ ሎ ሲሆን በከስር በኩል ሲሆን ኢንተርሚዲየት ሎ እንላለን። ሚቲጌት ያደርግልን ከላይ ደግሞ ሲሆን ደግሞ ኢንተርሚዲየት ሃይ እንለዋለን ማለት ነው። ስለዚህ ሲምፕል ነገር ነው። ኤግዛምፕል ደግሞ ላሳያችሁ። ኦኬ ወደ ኤግዛምፕላችን ስንገባ ደግሞ ላይክ ሲምፕል ነገር ነው። የመጀመሪያው በጣም ቀላል ነገር ነው። አንፊልድ አንሚቲጌትድ ማለት ኖርማል ፌር ቫልዩ ጋፖች ማለት ነው። ክሊር የሆኑ ፌር ቫልዩ ጋፖች ማለት ነው። ሪስፔክት ያልተደረጉ ማለት ነው። ቀጣዩ ትንሽ ግራ ሊያጋባም ሲሆን ኢንተርሚዲየት ሃይ እና ኢንተርሚዲየት ሎ ነው። ለምሳሌ እቺማ እዚህ ጋር ጋፕ አለች ነው አይደለ? ፌር ቫልዩ ጋፕ አለች። ማርኬት መጥቶ እቺን ሚቲጌት አድርጓት ወጣ። ስለዚህ ኢንተርሚዲየት ሎ ምን ለየትኛው ነው? እዚህ ውስጥ ያለውን ሎ እንደ ኢንተርሚዲየት ሎ እንጠቀመዋለን ማለት ነው። በተጨማሪም አሁን እዚህ ጋር እቺ ፌር ቫልዩ ጋፕ ሪስፔክት አድርጋ ወጣለች አይደለ? እቺማ ስለዚህ እቺኛዋን ሎ ምን እንላታለን? ኢንተርሚዲየት ሎ እንላታለን ማለት ነው። በሃይ ደግሞ ስናየው እዚህ ጋር ከታያችሁ እዚህማ እቺን ፌር ቫልዩ ጋፕ ሪስፔክት ያደረገችው ሃይ አለች አይደለ? እሷን ሃይስ ምን እንላታለን? ኢንተርሚዲየት ሃይ ማለት ነው። ቀላል ነው ብዬ አስባለሁ። ያን ያክል ከባድ አይደለም። የመጀመሪያውን ኤግዛምፕል ያልሰጧቸው በጣም ቀላል ነው። ኖርማል ፌር ቫልዩ ጋፖች ናቸው ማለት ነው፣ አንሚቲጌትድ የሚባሉ ማለት ነው። ስለዚህ በዚህ ሞዴል ኪ ሌቭል ብለን የምንጠራቸው ሁለቱም ነው ማለት ነው። ኖርማል ፍሬሽ የሆኑ አንሚቲጌትድ ጋፖች ናቸው። ሁለተኛው ደግሞ ኢንተርሚዲየት ሃይ እና ኢንተርሚዲየት ሎዎች ናቸው ማለት ነው። ስለዚህ ይሄን ይመስላል የፓርት 2 ኮርሳችን ማለት ነው። ቀጣይ ደግሞ ፓርት 3 ይኖራል ማለት ነው። ኖት እያያዛችሁ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ ማለት ነው። ይመቻችሁ። ወደ ፓርት 3